ልጄ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ ከኔም ታስሬያለሁ ከፍቻ ላስገባ እኔም ታስሬያለሁ ሀቡ እርጉዝ እያረባላ የኔ እናት አታልቅሽ ባላ እሺ የኔ እናት በእናትሽ ሁሉም አለፈ እኮ ዛሬ በትዝታ ይኸው ደስ እያለኝ ነው የምዘፍነው የልጄን ዘፈን እዛ በለቅሶ ነበር እስረኞችን ሁሉ ማታ ያለ አንድ ሰው እንዳወራ ዘፈን ነው ዝም በሉ ብዬ ነው የምዘፍንላቸው አንዱን ደግሞ ልስፋ አይደልሽ አቦ ሌላም አለ አንጀቴና ስሬ ከዚኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለው መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆን ልሰናበትህ አይቀርም መምጣትህ ወዳለሁበት ማሚ የምታለቅሽ ከሆነ አልዘፍንም በቃ ባለ በቃ ሌላ ጊዜ ሲረሳ በደንብ አድርግ አቡ ባላ ተይኝ እኔ አሁን ደህና ልሁን በእናትሽ አታልቅሽ በቁርአን እሺ ማሪ ኢንሻአላህ በቅርቡ ልጅሽ አቅፈሽ ደግሞ እናይሻለን የኔ እናት አኪድ ይመጣል የኔ ልጄ ካለ ምንም አልፈልግም እናቴ ይመጣል ደግሞ ፈጣሪ ግን እያየ ነው ሁሉም ነገር አንቺ ለሱ ብቻ እና እሱ ያያል ችግር የለም ፈጣሪ የሚወደውን ነው የሚፈትነው እዚህ ምድር ላይ ግን ደግሞ ለዚህ ነገር ምክንያት የሆኑ ሰዎችን ደግሞ ፈጣሪ እውነት መኖሩን ዓለም እንዲያይ ያሳየናል በህይወት እያለን ሁላችንም በህይወት እያለን ያሳየናል ሪታዬ በጣም ነው የምናመሰግነው የኔ እናት እሺ ክበሪልኝ ሪታዬ በጣም አመሰግናለሁ የኔ ፍቅር እሺ ማበናትሽ በጣም ነው የማመሰግነው በወጣ ይተካ ክበሪልኝ ወላሂ በጣም አመሰግናለሁ የኔ ወርቅ ግን ኢቃማ ኖረም አልኖረም ቤሩት ምንም አይነት እንትን እንደሌለ ነው ያየሁትኝ ማለት ኦልሬዲ እኮ ሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይኸውልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር እኔ እያየሁ ተሞክሮለት ለእኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሀይባ ገባሽ ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታደርጊያለሽ እና እኔ ጓደኞቼ ወላሂ ሀኒ የምትባል ጓደኛ አለችኝ ሀይባ
ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው። በቃ ታውቂያለሽ፣ ለብቻ ማለት ነው። አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች። እንደውም ለፍርድ ቤት ተመላልሳ ወጣለች። እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበረ። ገባሽ? ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኦኬ። መጀመሪያ ነበር መውጣው የሁሉ ጊዜ እንኳን አልቆይም ነበረ። ወላሂ ነው የምልሽ። አይ ነው በስንት ነገር በጠበቃ በስንት ተሞከረ፣ ግን ፈጣሪ አላለውም። ኢትስ ኦኬ። ፈጣሪ ሁላ ተጠርቼ አዎ መርማሪዎች ሁላ አውርተውኛል። ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው፣ ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪሌን ድረስ ማለት ነው። እና ይሁን በቃ ከዛ ይህንን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር። ለነገ ዛሬ ለነገ ቁረጡልኝ አልኳቸው። ትኬት አቅርቢ ካሉኝ 1 ወር ሆኖታል። ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ። እንደሚሄድ ደግሞ አውቀው ያላችሁ 8,000 ሰዎች ፎሎ ያላረጋችሁ ካላችሁ ፎሎ አርጓት። በቅርቡ በአዲስ ስራ ከች ትልላችኋለች። ፎሎ አርጓት። ፎሎ ያላረጋችኋት ሁላችሁ ፎሎ አድርጓት። አዎ እንደሱ ጎበዞች ሁላችሁ ፎሎ አርጓት። በአዲስ ስራ ሱሱዬ በአዲስ መንፈስ ከች ትላለች። ሰርፕራይዝ ነው የምናረጋችሁ አንድ ነገራችሁን ቀድመን። እሺ ፎሎ አድርጓት። እናቴ አበረታቷት፣ ፍቅር ስጧት። አቡ እንዴት ነሽ? ደህና ነኝ። እሱዬ ነው ተቀይረሽ ጠበቅሽኝ። 2 ወር ስጠፋ ውፍርፍር ብለሽ ድንቡሽቡሽ ብለሽ ጠበቅሽኝ። የኔ እናት የኔ ፍቅር ሻለው በጣም እህቴ፣ የኔ ውድ የመጀመሪያ አንበሳ ወላሂ ለአንቺ ያሉን አንበሳ ምን አባቱ ዌልካም በማለት ያለው። አንቺ ብቻ በአዲስ መንፈስ ሬስት አድርገሽ በደንብ ከቤተሰብ ጋር ፍቅር አሳለፈች፣ ቁርአን ተቀርቶብሽ በደንብ አዲስ ኢነርጂ ትመለሻለሽ በቅርቡ። ጠላት ደግሞ ያያል። እስከዛ ግን አንቺ ከቤተሰቦች ጋር ጊዜ አሳልፊ። እሺ አቡዬ፣ እሺ እኔ ወርቅ በደንብ ከቤተሰቦች ጋር አጣጥሚ ጊዜሽን። እሺ እናቴ፣ እያጣጣምኩ በጣም ነው የምንወድሽ፣ ሁላችንም እንወድሻለን። ታውቂያለሽ፣ እኔ ብዙ ማውራት አልፈልግም። እኔ ለአንቺ ያለኝን ነገር በተግባር ነው ማሳየት የምፈልገው። አይቻለሁ መለስለስ ምናምን አለው ብለሽኛል አቡዬ። ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው እኔ ለአንቺ። እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ይግባና ከዛ ወደ ተግባር እንሄዳለን። እሺ እኔ ማር፣ ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አበሽ ሲሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኑሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኑሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ለአንቺ፣ ውጪ 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 እንዳልኩ እንደጨቀጨኩሽ ነበረ ብለሽ ነበረ አብዬ። ያው ብሰማ ኖሮ እንደዚህ ነገር ሳይመጣ እና በቃ ውስጥ ከፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጪ። ገና ኢትዮጵያ ሞኝ ራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽ ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን። ሱሱዬ ውጪ ከዛ ሀገር። አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ፣ ልቀቂው ሀገሩን ስልሽ ዛሬ ነገ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ። ፈጣሪ አይሳሳትም። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰብካ ገባሽ። ከዚህ በኋላ ቀላል ነው። አንቺ ጤነኛ ሆነሽ ያላየሽውን ነገር በህይወትሽ ላይ ማየት በጣም አሪፍ ነው። እኔ ብቻዬን ሆኜ አላውቅም። በህይወቴ ብቻዬን ቁጭ ብዬ ከራሴ ጋር እንደዚህ
ለረጅም ሰዓት ብቻዬን ሆኜ አላውቅም ሀቡና እኔ ብቻዬን ታስሬ እዛ ሰዓት ብቻዬን አወራው ከራሴ ጋር ከሱሴ ጋር ምን አይነት ሰው እንደነበርኩ ታውቂያለሽ። በራሴ በጣም አዝኜ ራሴን እየሰደብኩላ እጽፍ ነበረ። ወላሂ ሀቢባ አሳይሻለሁ፣ ጽፌ ፎቶ ልልክልሻለሁ። እና አሪፍ ነው አንዳንዴ ያላየሽውን ነገር ማየት ለእኔም አሪፍ ነው። ገባሽ? እኔ አንዳንዴ በጣም የበዛ የሆነ ኦቨር የዋህነት የለም ይሄ ለይፋራ ማለት ነው። እንደዛ ስላለብኝ ያህንን አላህ ሊያስተምረኝ ነው 2 ወር ሙሉ እዛ እስር ቤት ውስጥ ያስቀመጠኝ እናቴ እና አልሐምዱሊላህ ያ ጨለማ ጊዜ አልፋል ብዬ አላስብም ነበረ። ዛሬ ግን አልፎ ሁሉም ነገር አጠንክሮኝ እኔ ትምህርት ቤት ነው የነበርኩት ሀይባ ወላሂ ትምህርት ቤት እንደነበርኩ ነው የምቆጥረው፣ እስር ቤት አይደለም ዛሬ ላይ። በእርግጥ እዛ እያለሁ በጣም ከፍቶኝ ነበር፣ ተሰቃይቻለሁ፣ ታመም ያለው አልቅሻለሁ፣ ልጄን አፍቆኝ ምናምን። ግን ከመጣው በኋላ የህዝቡን ፍቅርና በቃ የህዝቡን ፍቅር ሳይ የእኔን እንደዚህ መውጣት ምናምን ሳይ ቁጭ ብዬ ከራሴ ጋር ሳወራው እውነት ለመልካም ነው። በቃ እኔ ተምሬበት ነው የወጣሁት። እንደ አዲሷ ሱሱ ልትወለድ ነው። ከዚህ በላይ ከነበርሹ በላይ ደስተኛ፣ አክቲቭ፣ ውበዝ ሆነሽ እንደምትመጪ እኔ 100% ሹር ነኝ ባንቺ። የዛኔ ትዝ ይልሻል እንደ ዛሬ ትኬት ቆርጠሽልኝ ኤርፖርት ሄጄ ከኤርፖርት አይሆንም ብሎ ካንስል ሆኖ መልሶ ኢድን ኢትዮጵያ ያሳልፋለሁ ብዬ አስቢ። እስር ቤት ውስጥ በስነስርዓት በፈቃደኝነት እኮ ልወጣ ነበር አይደል እንዴ? ማለት ቤተሰብ ላይ ምናምን ከዛ ልንዘጋጅ ነበረ። ግን ታስረሽ ስንት ነገር አድርገ አየሽ። በቃ ጎበዝ፣ አሁን ገብቶሻል። ጊዜ ማንም ሳያቅ ነው እኔ ትኬት የቆረጥኩላትኝ የነበረው። በጦርነት ምክንያት ትኬት በጣም ተወዶ ምናምን ማንም ሳያቅ ትኬት ቆርጬ ልኬላት ልክ ኤርፖርት ሄዳ ነው ከኤርፖርት የተመለሰችው። እና ምክንያት አለው። በቃ አላህ ከኤርፖርት እንድትመለሽ ያደረገበት ነገር እስር ቤት ገብተሽ ተምረሽ በስለሽ ነው አንቺ ሀገር ቤት መግባት ያለብሽ። ካለበለዛ ህይወትሽ አይቀየርም። ካልበሰልሽ አይሆንም። የሰው ልጅ በእሳት ካልተጠበሰ ወርቅ በእሳት እንደሚፈተነው የሰው ልጅም በችግር ይፈተናል። እስር ቤት ገብተሽ እስር ቤትን አይተሽ ካልሆነ በስተቀር ከዛ ሀገር አትወጪም። ሀገሪቷን ጥልት እንድታረጊያት መልሰሽ እንዳታስቢያት እስር ቤት ገብተሽ እንድትወጪ ያደረገው ፈጣሪ ነው እንጂ የዛኔ ያን ሁሉ ብር ወጥቶበት የተቆረጠ ትኬት ተሳክቶ ሀገር ቤት ትገቢ ነበር። ገባሽ? ትክክል። ሀቡ እኔ ማለት ነው ይኸውልሽ፣ ወላሂ በጣም ብዙ እስረኞችን ሲሄዱ ሸኝቻለሁ ኤርፖርት ማለት ነው። እና እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም። እና ጭራሽ እንድጠላው ማለት ነው በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሸዋል። እና እኔ እዚህ ቤይሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለሁ እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረግኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ሲወጣ በጣም ነው የተሰማኝ። ኳተር ላይ እኔ ከአንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ብቻዬን ነኝ። ዞር ስል ማንም የለም። ዞር ስል ልጄም የለም። ዞር ስል በቃ የማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታምሜን የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነው። እና ያን ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ሕዝብ ማለት ፋሚሊዎች እንዳለ የአንቺ ፋሚሊዎች የኔ ፋሚሊ ደስተን ሳናበቃ ተደስተን ማዘርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም እዛ ሀገር ነው። እሱ ትክክል ነው፣ አይሳሳትም። ሱሱ የእጁን ያጣ እግሩን ያጣለ፣ በካንሰር የሚሰቃያለ፣ ጡቱ የተቆረጣለ፣ በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽ፣ ጦስ ውሰድ። ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ፣ ከእንደዚህ አይነት ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪ። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁራን ቤተሰቦች ቁራን ያስቀሩልሽ፣ ላይሽ ላይ የተደረገብሽ ነገር ዳኝና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? አራው ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አቡ የጀለሴን ስልክ ስጭኝና ላመስግናት፣ በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጪና ልደውልላት አለኝ። ገብቶሻል? ገብቶኛል። ወላሂ ከዛ አይሆንም በፍጹም አለ መደወል አለብኝ። ልመርቃት በቃ ድዋ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ሀገር አስወጥታልኛለች ብሎ
ሙድ ያዘልሻለሁ አባቴ እና ቤሩት አትወጪም ነበር። ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊት የምነግርሽ ነበር። አንቺ ኢነርጂ፣ አንቺ ከዚህ በላይ መስራት ትችያለሽ። እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለው። ገባሽ? አንቺ ሌላ የተሻለ ሀገር፣ እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና። ገባሽ? በጣም ጎበዝ ነሽ። የአንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስትቀይሪ እንዴት ሪፍሬሽ አድርገሽ ትኩስ ጉልበት አለሽ፣ ጎበዝ ነሽ፣ ሰርተሽ ህይወትሽን ትቀይሪያለሽ፣ ትቀየሪያለሽ፣ ለሌሎች ትተርፊያለሽ። ገባሽ? እና ልተማመን ወላሂ አኮራሻለሁ። ታያለሽ እኔ ደረችን ወላሂ አኮራሻለሁ። ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ የፈለግሽበት ቦታ ላይ ደረስኩ ብዬ አስታውሽ። ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ጊዜ ያሳልፊና በቃ አያም ሬዲ ስትይ እኔም ሬዲ ነኝ። ከዛ እና ደግሞ ህዝቡ የቀጠሮ ጌም የምትያዝ እያለ ነው። የቀጠሮ ጌም አዎ ትጫወታለች፣ የቀጠሮ ጌም ትይዛለች። ሁላችሁም በጊፍትም ሰፖርት አልባት። እንደገና ደግሞ በቃ ታውቃላችሁ ሱሱዬ ሰፖርት መደረግ አለባት። እንደ አዲስ ነው ህይወቷን የምትጀምረው። የነበራትን ነገር ታውቃላችሁ። የሱቅ ባለቤት ነበረች። እንግዲህ በምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው ይጥፋ። ሀብት ብሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። የቀጠሮ ጌም ከማን ጋር መሆን እንዳለበት እኔ እንጃ። ጥሩ ሀሳብ ነው፣ ግን ያ ብቻ በቂ አይደለም። ቲክቶክ የሚቆርጠዋል ምናምን የበለጠ ነገር ያስፈልጋታል። እሱኔም እንደ እህት ማድረግ ያለብኝን አደርጋለሁ። በራሴ አድርጌ ነው ማሳየት ፈልገው፣ ማውራት አልፈልግም። ግን ሁላችሁም ለልጇ የዘፈነችውን ዘፈን ትዝፈንልን። እሺ ትዘፍንላችኋል። በጊፍትም ሰፖርት አርጓት። በሁሉም ነገር ከጎኗ ቁሙ። ፎሎም ያላረጋችኋት ሱሱዬም ፎሎ አርጓት። ሁላችሁም እዚህ ጋር ያላችሁ 9800 ሰዎች ኦልሞስት 10,000 ሰው አለ። 10,000ችሁም ፎሎ አድርጓት። ኦኬ። ለጠላቶቿ ገፍትረው ለጣሏት ጠላቶቿ ተነስታ በሁለት እግሯ ቆማ እየሰራች ማሳየት አለባት እቺ ልጅ። ኦኬ። እሷ እንድትጠፋ ለሚፈልጉ ጠላቶቿ አብባ ገፍትረው ከጣሏት ቦታ ላይ ተነስታ አብባ ማሳየት አለባት። ለዚህ ደግሞ እኛ ከጎኗ ልንቆም ይገባል። ፎሎ ያላረጋችኋት ፎሎ አድርጓት። ኦኬ። በዚሁ አካውንት ነው አዲሱን ስራ የምትጀምረው። ፎሎ አድርጓት ሁላችሁ። በጊፍትም በፎሎም በገንዘብም ባላችሁ ነገር ከሱሱ ጎን ቁሙ። በጣም መልካም ልጅ ናት፣ ጥሩ ልጅ ናት። ጥሩነቷን ደግሞ እናንተ ሁላችሁም ከኔ በላይ ትመሰክራላችሁ። እኔ ካወቅኳት ጊዜ ድረስ በጣም ያራዳ ልጅ፣ ምቀኝነት የሌለባት፣ የሰው ጥግ ባላት ሰውን የምታግዝ እያንዳንዱ እርዳታ እኔ ቤት እርዳታ እየተሳተፈች ዋትሳፕ ላይ ደረሰኝ ትልክልኛለች። በአቅሟ እንደዛ ለፍታ እያደረች ማለት ነው። እና በጣም መልካም እና ቅን ነው። ሁላችሁም ሁሉ አድርጓት። ፈጣሪ ደግሞ የደረሰባትን ነገር ደግሞ አይቶ ደግሞ እዚሁ እያለን ፈርዶ ደግሞ ያሳየናል። ታያላችሁ። ለፈጣሪ ሰጥታዋለች እሷ። ፈጣሪ ደግሞ ያሳየናል። ለጉልበተኛው አለ ላርጓት። እሺ ትዘፍኝልናለሽ? አሁን የህዝቡ ድምፅ እንግዲህ ኮመንቱ እንዳለ ለልጇ የዘፈነች እዛ እስር ቤት የጻፍኩትን ዘፈን እኮ ነው። አይባ ድምፅ ነው ያላት። ድምፅ ጉንፋን ይዞኛል እኮ አቡ ደግሞ ብታይ፣ ግን ኖርማል ነው። የራሴ ዘፈን አይደለም። የአስቴር ከበደ ዘፈን ላይ ክላሲካሉን ሰርቂያታለሁ። ደግሞ እዚህ እንዳልታሰር አይባ ደግሞ እዚህ እንዳል ክላሲካልን ሰረቅሽ ተብዬ እንዳልታሰር እኮ ብዬ ነው ፈራሁ። የሰር የሚያስገባ ነገር ምንም አልፈልግም። ባላደረግኩት የታሰርኩ ሰው ነኝ እኔ። ጥፋት ማጥፋት አልፈልግም ትያለሽ። ጻፍኩ ምን ላድርግ? አይባ ልጄ 24 ሰዓት ከአይምሮ ላይ አይጠፋም ነበር። በእናትሽ ወይኔ፣ አሁን ቶሎ ልጅሽ እጅሽ እንዲገባ ነው የምንፈልገው። ብዙ ገባሽ እና ዝፈን ነው እና እሺ ልጄ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ቤድም ርቄ
ልቤ ካንተ ጋር ነው ፈገግታዬ ሳቂ ፈገግታዬ ሳቂ። ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም። አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለው ከፍቻ ላስገባ ከኔም ታስሬያለው ከፍቻ ላስገባ እኔም ታስሬያለው ሀቡ እርጉዝ እያረባላ የኔ እናት አታልቅሽ በአላ የኔ እናት በእናትሽ ሁሉም አለፈ እኮ ዛሬ በትዝታየው ደስ እያለኝ ነው የምዘፍነው የልጄን ዘፈን እዛ በለቅሶ ነበር እስረኞችን ሁሌ ማታ ያለ አንድ ሰው ዳራ ዘፈን ዝም በሉ ብዬ ነው የምዘፍንላቸው አንዱን ደግሞ ልስፋ አይደልሽ አቦ ሌላም አለ አንጀቴና ስሬ ከዚኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለው መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋና ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆን ልሰናበትህ አይቀርም መምጣትህ ወዳለሁበት ማሚ ብታለቅሽ ከሆነ አልዘፍንም በቃ በዓል ላይ በቃ ሌላ ጊዜ ሲረሳ በደንብ አድርግ አቡ ባላ ተይኝ እኔ አሁን ደህና ልሁን በእናትሽ አታልቅሽ በቁርአን እሺ ማሪ ኢንሻአላህ በቅርቡ ልጅሽ አቅፈሽ ደግሞ እናይሻለን የኔ እናት አኪድ ይመጣል የኔ ልጅ እኔ ልጄ ካለ ምንም አልፈልግም እናቴ ይመጣል ደግሞ ፈጣሪ ግን እያየ ነው ሁሉን ነገር አንቺ ለሱ ብቻ እና እሱ ያያል ችግሩ ያያል ፈጣሪ የሚወደውን ነው የሚፈትነው እዚህ ምድር ላይ ግን ደግሞ ለዚህ ነገር ምክንያት የሆኑ ሰዎችን ደግሞ ፈጣሪ እውነት መኖሩን ዓለም እንዲያይ ያሳየናል በህይወት እያለን ሁላችንም በህይወት እያለን ያሳየናል ሪታዬ በጣም ነው የምናመሰግነው የኔ እናት እሺ ክበሪልኝ ሪታዬ በጣም አመሰግናለሁ የኔ ፍቅር እሺ በእናትሽ በጣም ነው የማመሰግነው በወጣ ይተካ ክበሪልኝ ወላሂ በጣም አመሰግናለሁ የኔ ወርቅ ግን ኢቃማ ኖረም አልኖረም ቤሩት ምንም አይነት እንትን እንደሌለ ነው ያየሁትኝ ማለት ኦልሬዲ እኮ ሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይኸውልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር እኔ እያየሁ ተሞክሮለት ለእኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሀይባ ገባሽ ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታደርጊያለሽ እና እኔ ጓደኞቼ ወላሂ ሀኒ የምትባል ጓደኛ አለችኝ ሀይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው በቃ ታውቂያለሽ ለብቻ ማለት ነው አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች
እንደውም ፍርድ ቤት ለፍርድ ቤት ተመላልሳ ወጣች። እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበረ። ገባሽ? ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኦኬ። መጀመሪያ ነበር መውጣው የሁሉ ጊዜ እንኳን አልቆይም ነበረ። ወላሂ ነው የምልሽ። አይ ነው በስንት ነገር በጠበቃ በስንት ተሞከረ፣ ግን ፈጣሪ አላለውም። ኢትስ ኦኬ ፈጣሪ ሁላ ተጠርቼ መርማሪዎች ሁላ አውርተውኛል። ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው፣ ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪሌን ድረስ ማለት ነው። እና ይሁን በቃ ከዛ ይህንን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር። ለነገ ዛሬ ለነገ ቁረጡልኝ አልኳቸው። ትኬት አቅርቢ ካሉኝ 1 ወር ሆኖታል። ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ። እንደሚሄድ ደግሞ አውቀው ነበረ። ግን በቃ እነሱ በጣም እንቅልፍ አጥተው እየለፉ ስለነበረ በጣም ብዙ ጓደኞቼም ሀይባ አሁን የማንን ስም ጠርቼ ማንን እንደማመሰግን አላውቅም። ቤሩት ላይ አቡ ወላሂ ነው የምልሽ። እዚህ እንኳን ስመጣ የቤሩት ህዝብ ኢትዮጵያ ያሉት ኤርፖርት ድረስ ነው የጠበቁኝ። እዛም እንደዛው እስር ቤቱ እስኪንጨናነቅ ድረስ ማነሽ አንቺ እስክባል ፖሊሶች ይጠሩ አንቺ ምንድን ነሽ ያልጠየቀኝ ህዝብ የለም። አንድ ቀን ሳይቸግረኝ ከኔ አልፎ እኔ ኖሮኝ ለሰው እንዳደርግ እዛ ጋር የሆኑት በቃ የቤሩት ሰዎች ያለቀሱ ደምንባ ብታይ እያለቀሱ እኔ ጠንክሬ እነሱ ነበር ማባብለው። ገባሽ? በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች አሉ። ገባሽ? አሉና የቤሩት ህዝብ ለመረዳዳት ማን ብሎት? ድሮም እኮ ቤሩት ላይ ያሉት ለመረዳዳት ማን ብሏቸው? የቤሩት ሰው አንድ ሰው ሲታመም ሌላ ሀገር ያለ ረድቶ ይባል እንዴ? እዛው እርስ በርሳቸው አይደል የምትረዳዱት? ቤሩት አብዛኛው ያለው የአራዳ ልጅ የድሃ ልጅ ሙድ የገባቸው እርስ በርስ የሚረዳዱ ናቸው። እንደዚህ አይነት አሉ ደግሞ እንደዚች ጠንቋይ አይነት ደግሞ እኔ ብቻ ሀገሪቷን ልኑርባት እኔ ብቻ ልብላባት የሚሉ ግን ደግሞ ፈጣሪ ያያል። ፈጣሪ ያያል። በጤናዋ ይምጣ ነው የምለው። ፈጣሪ በጤናዋ መጥቶ አልጋ ላይ ማቅቃ ያሳያት። የዚህ ሁሉ ያስለቀሰችው ሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው የተበላሸ ሰዎችን በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማቸዋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል። ጠንቋይዋ ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ለማወቀ ሱሱን ያቺ ፌክ አካውንቷ የተከሰስኩባት ተጠርዢ በካልቸው ብላ አባረሩኝ። ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረግኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ በእሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴ ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶ ነበረ። አንቺ ብለሻል አለች። እንቅልፍ አይተኙም አቃዣቸዋለሁ፣ የህሊና በሽታ እሰጣቸዋለሁ እንጂ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለች። እና በቃ እንደዛ ብላ ስትለኝ ፈጣሪ ለእኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር። ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል እኔ ወላሂ አይባ እስር ቤት ሆኜ ያመመኝ ንጹህ መሆን ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር፣ ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ይህ ነበር። እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር የወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው? ምን እንዳታመጣ ነው ልጇና ባሏ ላይ
ይህን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ፣ ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል ገንዘብ ነው የከሰርሽው። ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል።